በዛሬ ቪዲዮ መሀል ላይ ከደር የኤንጅላና የመቲን ፍቅር ሲያውቅ አገሩን ጥሎ የሚወጣበትን፣ አቲፍ ከኤንጅላ እህት ጋር አንድ ላይ የሚሆንበትን፣ ኤንጅላ ትልቁን ቤትና የአቲፍ ንብረቶችን የምትወርስበትን፣ አዝራ በመጨረሻ ልጇ የሚወርድበትን እና ቤልጉንና አቲፍ የሚፋቱበትን ሌሎችም አስደንጋጭና አጓጊ ሁኔታዎችን እየቀረብ ያለው ወደ አጓጊ ትዕይንት አለፍኩ። ከድር በህይወት ዘመኑ መስማት የሚፈልገውን ነገር እነሆ ዛሬ ሰማ። የሰማው ትልቁ ነገር ምንድን ነው? ኤንጅላ እንነጋገር እናውራ ብላ ወደ ጠራችበት ስፍራ ሲመጣ፣ በሌላ በኩል ደግሞ አዝራ የጠረጠረችው ነገር እንዳለ የመቴንና እንዲሁም የኤንጅላን ጉዳይና የሚያወሩትን ነገር ሪከርድ እያደረገች እንደሆነ ያወቁት ኤንጅላና መቴ ካሉበት ስፍራ ተነስተው ለብቻቸው ወደ መጸዳጃ ክፍል ገብተው ስለ ፍቅራቸውና ስለ ሁሉም ነገር እንዴት ማምለጥ እንዳለባቸው ሲያወሩ፣ ኤንጅላ ደውላለት ወደ ነበረበት ስፍራ የመጣው ከድር ደግሞ በድንገት ያልተፈለገውን ወሬና የመቴንና እንዲሁም ደግሞ የኤንጅላን የፍቅር ግንኙነት ይሰማል። በዚህ ነገር በጣም ደንግጦ ካለበት ስፍራ ወዲያው ተመልሶ ወደ ቤቱ ያመራል። በዚህ የተነሳ ሁሉም ነገር ከሩቁ ደግሞ ከዛ ቦታ ሸሽቶ ሲሄድ የተመለከተችው አዝራ ከድርን ለምን እንደሄደ ለማስቆም ስትሞክር፣ ከድር ቁም፣ ወዴት ነው የምትሄደው? እባክን መነጋገር አለብን ብላም ስትጠይቀው ኤንጅላንና መቴ እንዳዳመጣቸው ይገባቸዋል። ለከድር ኤንጅላ ብትደውልለትም እስከ ዛሬ ተጫወታችሁብኝ፣ ዋሻችሁኝ በማለት የሰማውን ነገር በሙሉ እያስተነተነ ከድር መኪናውን በፍጥነት ይነዳል። እናም አሁን ኤንጅላና መቴ ፍቅራቸው አደጋ ላይ ወደቀ። ህይወታቸውም በቀጣይ በከድር ሁኔታ ላይ ይወሰናል። ከድር የሚያጋልጣቸው ከሆነ ሁሉም ሰው የሚያውቅ ይሆናል። ከድር በመጨረሻ ለኤንጅላ ይደውልላታል። እናም ለኤንጅላ ከደወልላት በኋላ ትንሽ ጥሩ አለመሆኑንና መጥፎ ሁኔታ ላይ መሆኑን ነግሯት አሁን መመለስ እንደማይችልና ለብቻዋ እንደሚያወራትና አሊያም ደግሞ ከመቴ ጋር እንደሚያወራ በጥቂቱም ቢሆን ይነግራታል። ባህር ዳርቻው ጋር ሆኖ ከአይኖቹን ባይወጡ ቻው ኤንጅላ በማለት ከኤንጅላ ጋር ያለውን ነገር ይቋጫል። ከቤልጉን ጋር ተጋብቶ የሚገኘው አቲፍ ደግሞ አፊፌ ጋር መጥቶ ቀጠሮ ይዛል። እናም አሁን የልጅነት ፍቅሩ ያገረሸበት ይመስላል። ቤልጉንን ግን አግብቷት አሁን አብሯት እየኖረ ነው። ከአፊፌ ጋር ምን ሊያደርግ ይሆን? ከድር እናቱን ሁሉንም ነገር አዘጋጅታ ከሀገር መውጣት እንዳለባት ይነግራታል። እናም እሷ ወደምትፈልግበት ወደ ገጠራማ ክፍልና ስፍራ መሄድ እንደሚችሉም ለእናቱ ቃል ይገባላታል። አሁን ፖርሳውንም ሆነ ሁሉም ነገር ሻንጣዎቻቸውን አዘጋጅተው ለመሄድም ይነሳሉ። ግን ያላወቁት ነገር ከድርና አዝራ መሳሳባቸውን ነው። አሁን አዝራ ለከድር ልትደውልለት ብትሞክርም ግን እልቅ ይዟት ትተዋለች። ደውልለትም እንኳን ከድር ደግሞ በተመሳሳይ ሁኔታ ስለ አዝራ እያሰበ ነበር። እናም ለእሷ ቴክስት ለመጻፍ እሱም ለእሷ ቴክስት ለመጻፍ እርስ በርስ እያሰቡ ባሉበት ሰዓት ላይ ከድር ዝም ብሎ ወደ አዝራ ይደውላታል። አዝራ የከድርን ስልክ ስትመለከት በጣም ደስ ብሏት ስልኩን ታነሷለች። እሱም ወደ ሌላ ቦታ ሊሄድ እንደሆነ ሊነግራት እንደሆነና ለሁሉም ነገር ይቅርታ እየጠይቃት አሁን መሄድ እንዳለበት ይነግራታል። መቴና ኤንጅላ ደግሞ እርስ በርስ ስልክ ተደዋውለው አሁን ስለ ፍቅራቸው ማውራት ይጀምራሉ። ድንገት ነበር አቲፍ ወደዛ ክፍል ውስጥ የገባው፣ ግን ምንም ነገር መስማት አልቻለም። አቲፍ አሁን ወደዛ ክፍል ከመጣ በኋላ አፊፌን እንድትገናኙ ያደረገ፣ ይቅርታ ተጠያይቀው አሁን አንድ ላይ መኖር እንደሚችሉ ይነግራታል። እዚህ ቤት ውስጥ ሊያኖራት እንደፈለገምና ከአያቷ ጋር አንድ ላይ መኖር እንደምትችል ይነግራታል። እናም ኤንጅላና አፊፌ እርስ በርስ ማውራት ይጀምራሉ። አቲፍ ለጊዜው ፍሊዝን አባራት ይገኛል። አሁን አፊፌ እንዲሁም ደግሞ ሁሉም ሰዎች አንድ ላይ እንዲቀመጡ አድርጓል። ቤት ውስጥ የቀሩት ሁለት ሰዎች ፋሪንና እንዲሁም ባህሪን ናቸው። በሌላ በኩል ኤንጅላ አለች። ለኤንጅላ የሚሆንን ወረቀት እንድትፈርም አቲፍ አምጥቶ ከቤት ለፊቷ ላይ ቁጭ ያደርግላታል። እናም ያንን ፊርማ ከፈረመች በኋላ ድርጅቱና እንዲሁም ቤት ወደ እሷ እንደሚዞር ይናገራል። በሌላ በኩል ደግሞ ኢስራና እንዲሁም ደግሞ ጉልተን እርስ በርስ እንዲገናኙ ለማድረግ ጀሚል ጋር እንዲገናኙ ለማድረግ ዚያ አቅዷል። እናም ዚያ ይህ እቅዱ እንዲሳካለት ጉልተንና እንዲሁም ደግሞ ጀሚል ተያይዘው የፍቅር እራታቸውን እንዲበሉ ሲሉ ኢስራ ወደዛ ቦታ ትመጣለች። ኢስራም ትመጣለች፣ ሁሉም ነገር ትመለከታለች። አሁን ላይ ከአባቷ ጋር እየተጣራችውና እንዲሁም ከባሏ ጋር ተጣልታ የነበረችው ቤልጉንና እንዲሁም ፍሊዝ ወደዚያ ቤቶች መጥተው ነበር። እናም የኢስራን መምጣት ሲመለከቱ በጣም ይደነግጣሉ። ግን ዚያ ሁሉንም ነገር አስቦትና አቅዶት ያደረገው ነገር ነበር። አሁን ኤንጅላ ከፊት ለፊቷ ወረቀት ተቀምጦላታል። የእሷ የሚጠበቀው ነገር መፈረም ብቻ ነው። አፊ ወረቀቱ ላይ ፈርም ትላታለች። ኤንጅላም ወረቀቱ ላይ ፈርማ የሚገባትን ትወስዳለች። እናም አሁን የሚያስፈልጋትን ነገር በሙሉ ፈርማ ኤንጅላ ወሰደች። በዚህ ጊዜያት ላይ መቴ ደግሞ ቤልጉንና ሰሞኑ ከአቲፍ ጋር አብራ እንድትቀጠል ወደ ቤት ውስጥ ይዟት ሲመለስ፣ ግን በድንገት መቴና እንዲሁም ደግሞ ቤልጉን ወደ ቤት ውስጥ ሲመለሱ አቲፍን ያገኙት ከአፊፌ ጋር አንድ ላይ ሆኖ ነበር። እናም ቤልጉን ይህን ነገር ስትመለከት በጣም ትደነግጣለች። ከድር አሁን የሚገኘው አዝራን እየጠበቀ ነው። ሩን ለቆ ሊሄድ የነበረው ከድር አለ። ከድር የዛሬ የመጨረሻ ቀኑን ከሚፈልጋትና ምንም እንኳን ፍቅር እንደያዘው ባያምንም የሰው ሚስት ብትሆንም በዛ ላይ እርጉዝ ብትሆንም ከአዝራ ጋር ጊዜውን ለማሳለፍ ወስኖ ይገኛል። እናም አዝራ ጋር እርስ በርስ ተገናኝተው እያወሩ ባሉበት ሰዓት ላይ በቅጽበት የምትፈልገውን ምግቦች እንዲመገቡ ያደርጋል። ግን ሆዷን መጨበጥና መያዝ ትጀምራለች። ሆዴን ቆረጠኝ ያለች ማልቀስ ትጀምራለች። ከድር ከኋላ ሆኖ ሊያጽናናት ቢሞክርም እንኳን ምንም ማድረግ አልቻለም። ከድር ወዲያው በፍጥነት አምቡላንስ እያለ ይጠራል፣ ግን ማግኘት አልቻለም። መኪናውን ተጠቅሞ እሷን ሂዶ በፍጥነት ወደ ሆስፒታል ይዟት ይሄዳል። እሷም
ከዓይኖቿ እንባ ይወጣሉ። እባክሽን ምንም ነገር አትሆኝም፣ መጥፎ ነገራቶችን አታውሪ አዝራ በማለት ይነግራታል። ወዲያውም ለመቴ ደውሎ መቴ እንዲመጣ ያደርጋል። ለዶክተሮች ከሰጣትም በኋላ ወደ ትክክለኛ ክፍል ውስጥ ያስገባታል። ዶክተሩ ምንም ነገር አላለም። መቴ ደግሞ ከድር ጋር በመምጣት ምንድነው በማለትም ይጠይቀዋል። በዚህ ጊዜያትም ላይ አንተ አለምን ከኤንጅላ ጋር ስትቀጭና ፍቅርህን ከኤንጅላ ጋር ስታሳልፍ አዝራን ታውቃል። በዛ የተነሳ አዝራ ላይ አደጋ ደረሰባት። ደደብ ነው የሚመስል ለምንድን መቴ ይህንን ሁሉ ነገር እሷ ላይ ትፈጽማለህ በማለት ከድር የልቡን መቴን ተናገረው። መቴም በጣም ደንግጦ ስለነበር አሁን ዶክተሩ እስከሚመጣ ድረስ መጠበቅ ጀመረ። ከከድር ጋር መከራከሩን አቆመ። ምክንያቱም ከድር ሁሉንም ነገር እንደሚያውቅ ገባው። ዶክተሮች ደግሞ ለአዝራ ያለውን ነገር ነገሯት። ልጇ በህይወት እንደሌለና እንደሞተ እንደወረደ ተነገራት። ይህንን የሰማችውና ሁሉም ነገር ያዳመጠችው አዝራ መቴ በሚመጣበት ሰዓት ላይ ልጄ ሞቷል በማለት ሁሉንም ነገር አሳልፋ ለመቴ ነገረችው። በጣም አዘነች። እናም አሁን ሁሉም ማልቀስ ጀመሩ። ሁሉም ማዘን ጀመሩ። ምንም እንኳን መቴ ይህ ለሱ ትልቅ ስኬት ቢሆንም ከኤንጅላ ጋር ያለው ህይወት የሚያምርለት ቢሆንም በዚህ የተነሳ ግን ደግሞ በጣም ትልቅ ሀዘን ውስጥ ገብቷል። በሌላኛው ስፍራ ኢስራ ወደ ጀሚል ጋር መታ ጀሚል እኔን የሚወደው ምረጥ በማለትም ስታጨናንቀው እሱም ደግሞ እሷ እንደማይፈልግ ሲናገር ጉልተን ኢስራን እግር ላለውኝ ብላ ከቤት ውስጥ እንድትወጣላት ለማድረግ ስትሞክር ሁሉም ቤተሰብ ውቅንት ውስጥ ይገባል። እናም ሁሉም በጣም ይናደዳሉ። ልጇን አታ የምትገኘው አዝራ ምግብ መቅመስም ሆነ መመገብ አልፈለገችም። አሁን ማድረግ የምትፈልገው ልብሶቿን ቀይራ ወደ ቤቷ መሄድና ህይወቷን እንደገና እንደ አዲስ መኖር ነው። ከድር መቴን ለብቻው ሲያገኘው የምትፈልገው ይህንን ይመስለኛል አይደለ እንዴ በማለት ይናገረዋል። ስለማታው ነገር በአታውራ ጥሩ ነው ከድር፣ ካለበለዚያ ግን በጣም የሚያስቀይም ይሆናል። እባክን ልጄን አጥቻለሁ፣ ከዚህ በላይ ሌላ ነገር አትሆንብኝ፣ ዝም ብትል ለአንተ በላጭ ነው በማለት ያስጠነቅቀዋል። ግን ከድር እውነቱን ነው። መቴ ምንም እንኳን ልጁን ቢያጣም ግን አዝራን የሚገላገልበት ትልቁ ምክንያቱን አጥቷል። በሌላ በኩል ከድርም ቢሆን አዝራን ካፈቀራትና ከወደዳት እድሉ አሁን ነው። እሷን ብትሆን ከመቴን ትታ ወደ ከድር መሄድ ካለባት አሁን ላይ ነው። ምክንያቱም እርጉዝ አይደለችም። ይህ ደግሞ ለሁለቱም አዘን ቢሆንም ግን ደግሞ ጥሩ ነገር አለው። ቤልኩን አሁን ሻንጣዎቿን ሙሉ በሙሉ ይዛ ወደ አባቷ ቤት ልትሄድ ነው። ምክንያቱም ደግሞ አፊፌን ቤት ውስጥ አምጥተው ያኑራት ስለሆነ ቀለበቷን ተመልስለትና ሁሉም ነገር ቋጭታ ወደ ቤቷ ወደ አባቷ ቤት ተመልሳ ትሄዳለች። አፊፌና እንዲሁም ደግሞ አቲፍ እርስ በርስ ወሬ እያወሩ ባሉበት ሰዓት ላይ ባህሬን ወደዛ ስፍራ መጥቶ ትልቁን ነገር ይነግረዋል። ለአቲፍ የልጅ ልጅህን አታል በማለት ይነግረዋል። አዝራ ልጇ እንደወረደ ሲነገር ወዲያው ካለበት ቦታ ተነስቶ ይህንን መርዶ ለዚያ ለመንገድ ካለበት ቦታ ተነስተው ተሰብስበው ይሄዳሉ። እናም ዚያ ቤት ውስጥ አቲፍና ፋህሩን እና በሌላ በኩል ባህሬን ይደርሳሉ። እውነታውን ሊናገሩ ባሉበት ሰዓት ላይ ከኋላ አዝራ መታ ልጅ ይወርዷል በማለት ለሁሉም ሰው ትናገራለች። እናም ሙሉ ቤተሰቡ ትልቅ ሀዘን ላይ ይገባል። በዚህ የተነሳ ለሁሉም ነገር ተጠያቂው አንቺ ነሽ፣ የፈለግሽው ነገር ይህ የሆነልሽ ይመስለኛል በማለት ፍሊስ የገዛ ልጇ ላይ እየጮኸችባት ትገኛለች። ትወቅሳታለች፣ ትጮህባታለች። የፍሊዝንና እንዲሁም የአዝራን መጣላት የሰማው መቴ ለምንድን ይህን ነገር የምታደርጊው በማለት ወዲያው ፍሊዝን ከዛ ቤት ውስጥ እንድትወጣ ያደርጋታል። እናም አሁን ሁሉም እንዲረጋጉ ለማድረግ ሙከራ ያደርጋሉ። በዚህ ሰዓት ላይ ግን አሁን ደግሞ በሌላ በኩል ሌላ የሚጋለጥ ትልቅ ነገር አለ። እሱም ደግሞ ወደዛ ቤት ውስጥ የመጡት ፍሊዝና እንዲሁም ደግሞ ኢዜት ከታንሱ ጋር ያለውን ግንኙነት በሚያስጠላ ሁኔታ ኢዜት ወደ እሱ ጋር በመመለስ እሱ ጋር አንድ ላይ አብራ ለመሆን ሙከራ ታደርጋለች። እናም ታማልለዋለች፣ ትሸውደዋለች። ይህ ነገር እስከም ድረስ ያደርስ ይሆን? ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ። ቀጣይ በፓርት ምን ይገናኛል? እዚህ ጋር ትዕይንታችን ተነቃለች፣ ያዝራለች፣ ወርደዋል።